ሶፍትዌር ኢንጂነሪንግ በአሁኑ ሰዓት በብዙ ተማሪዎች ዘንድ እጅግ ተፈላጊ የሆነ የመጣ ዲፓርትመንት ነው። የተለያዩ ሲስተም ወይም አፕሊኬሽን ሶፍትዌሮችን ለመስራትና ለመፍጠር በተለያዩ ዩኒቨርሲቲዎች የሚሰጥ የትምህርት ክፍል ነው። ሶፍትዌር ኢንጂነሪንግ ለመግባትም ፕሮግራሚንግ ላይ አሪፍ ፍላጎትና ዝንባሌ ያላቸው ፕሮግራሚንግ ላንጉጆቹን ለመረዳት ማትስ ስፔሻሊ ዲስክሪት ማትስ ላይ አሪፍ መሆን ይጠበቅባቸዋል። የሶፍትዌር ኢንጂነሪንግ ተማሪ ስትሆኑ የተለያዩ ፕሮግራሚንግ ላንጉጆችን መውሰድና ማወቅ ይጠበቅባቸዋል። ከነዚህም መካከል C#፣ C++፣ ጃቫ፣ ጃቫስክሪፕት፣ ፓይተን፣ CSS፣ PHP እና የመሳሰሉትን ፕሮግራሚንግ ላንጉጆች መውሰድና ማወቅ ይጠበቅባቸዋል። አንድ በሶፍትዌር ኢንጂነሪንግ ግራጁዌት ያደረገ ተማሪ አፕሊኬሽን ዲቨሎፐር፣ ሳይበር ሴኩሪቲ አናላይስት፣ ጌም ዲቨሎፐር፣ ኢንፎርሜሽን ሲስተም ማናጀር፣ ዌብ ዲዛይነር፣ ዌብ ዲቨሎፐር እና የመሳሰሉትን መሆን ይችላል። በሶፍትዌር ኢንጂነሪንግ ከሚሰጡ ኮርሶች መካከል አብዛኛዎቹ ፕሮግራሚንግ ላንጉጅ፣ ዳታ ስትራክቸር እና አርኪቴክቸርስ ኦፍ ኮምፒውተር ሲስተም ናቸው። እነሱንም በደንብ በመረዳት ፕራክቲስ ማድረግ ትምህርቱን ቀላል ያደርግላቸዋል።